በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ የኔታ ምስሎች የዩቲዩብ ገጽ በሰላም መጣችሁ። በዛሬው ዕለት ታስቦ ለሚውለው ለቅዱስ ያሬድ ዓመታዊ በዓል እንኳን አደረሳችሁ። በዚህ ቪዲዮ ስለ ቅዱስ ያሬድ የሕይወት ታሪክ ከዳር እስከ ዳር እንመረምራለን። ይህንን ቪዲዮ ላይክ በማድረግ እንዲሁም ለወዳጅ ዘመዶ በማጋራት ይጀምሩ። የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን አሜን። የስልጣኔ ማህፀን በሆነችው አክሱም ከተማ አንድ ሕፃን ተወለደ። አባቱ አብዮድ በክህነት ሲያገለግሉ፣ እናቱ ክርስቲና ደግሞ በጸሎት ትጋቷ ትታወቃለች። የቅዱስ ያሬድ የልጅነት ቀናት በጨዋታና በሳቅ የተሞሉ ነበር። ነገር ግን ሳቁ ብዙም አልሰነበተም። ገና በ7 ዓመቱ የሚወደው አባቱ ከዚህ ዓለም በሞት ተለየ። የሕፃኑ ዓለም ተናጋ። ሳቁ እንደ አበባ ረገፈ። ከእንግዲህ አባ የሚለው የፍቅር ቃል ከአንደበቱ አይወጣም። እናቱ ክርስቲና ለልጁ ወደፊት ሕይወት መጨነቅ ጀመረች። አባት በሌለበት ቤት ትምህርት ብቸኛው ማምለጫ መንገድ፣ አማራጭም የሌለው የተስፋ ጭላንጭል እንደሆነ አመነች። ልጇ ሊቅ እንዲሆንና በእውቀት እንዲጎለምስ ምኞቷ ጽኑ ነው። ስለዚህ ልጇን ይዛ ወደ አጎቱ ወደ መምህር ጌዲዮን ደጃፍ አመራች። መምህር ጌዲዮን በአክሱም ዝናው የገነነ በወቅቱ የከበረ ሊቅ ነው። እናት ልጇን በእውቀት እንዲያሳድግ የጎደለውን የአባትነት ሚና እንዲወጣ ባደራ ሰጠችው። ነገር ግን ለሕፃኑ ያሬድ የፊደል ገበታ ቀላል አልነበረም። የዳዊት መዝሙር ለሌሎች ሕፃናት ቁልቁለት፣ ለእርሱ ግን ዳገት ሆነ። አጎቱ መምህር ጌዲዮን መጀመሪያ ላይ በትዕግስት ሊቀርበው ሞከረ። የያሬድ በትምህርት መድከም ግን የመምህሩን ትዕግስት ተፈታተነ። የዋህ ምክሩ ወደ ቁጣ ተለወጠ። ለስላሳው ድምፁ በጩኸት ተተካ። እያንዳንዱ ስህተትና መንተባተብ የቅጣት ሰበብ ሆነ። ያሬድ በትምህርት ቤት ውስጥ እንደታሰረ ወፍ ይሰማው ጀመር። እያንዳንዱ ንጋት አዲስ የፍርሃት ማዕበል ይዞ ይመጣል። የመማር ፍላጎቱ በሽንፈት ስሜት ተዋጠ። እንቅልፍ ባይኑ ሳይዞር የነገውን ውርደትና ስቃይ ሲያስብ ያድራል። የተስፋ ጭላንጭሉ በልቡ ውስጥ እየደበዘዘች ሄዳ በመጨረሻም ጠፋች። ከዚህ የፍርሃት እስር ቤት ማምለጥ ብቸኛው መፍትሄ መስሎ ታየው። አንድ ቀን ከእንግዲህስ መታገስ እንደማይቻል ተረዳ። ልቡ የወሰነውንም ለማድረግ ቆረጠ። የአጎቱን ቁጣና ግርፋት፣ የራሱን የውድቀት ስሜት፣ ሁሉንም ከኋላው ጥሎ ለመሄድ ወሰነ። በድቅድቅ ጨለማም ከከተማዋ ሾልኮ ወጣ። ልቡ በፍርሃት ይመታል። እግሮቹ ወዴት እንደሚወስዱት አያውቅም። የሚያውቀው መሸሹን ብቻ ነው። ከሰዓታት ጉዞ በኋላ ሕፃኑ ያሬድ ደክመው የዛለ ሰውነቱን ለማሳረፍ ማይኪራ በተባለ ጫካ ውስጥ ከሰው ተሸሽጎ ከአንዲት ዛፍ ስር ተጠለለ። እያንዳንዱ የንፋስ ሽውታ፣ እያንዳንዱ የቅጠል እንቅስቃሴ የጌዲዮንን ቁጣ፣ የሽንፈቱን ድምፅ ያስተጋባ ይመስለዋል። በለጋ ዕድሜው ከባድ የሐሳብ ሸክም ተሸክሟል። አይኖቹ በእንባ ተሞልተው ጉሮሮ በሐዘን ታንቋል። ከዚህ በላይ ምን አለ እያለ የውስጡ ድምፅ ይጠይቀዋል። የዓለም ከንቱነት፣ የሕይወት ትርጉም አልባነት በልቡ ውስጥ እንደ መርዝ ሲሰራጭ ይሰማዋል። በዚህ ሐሳብ ማዕበልና የውስጥ ውከት ውስጥ አይኖቹ ያለ ዓላማ ሲንከራተቱ በዛፉ ግንድ ላይ እጅግ ደካማ የምትመስል ትልቅ ትል በዛፉ ቅርንጫፍ ላይ ወደ ተንጠለጠለው የበሰለ ፍሬ ለመድረስ ትግል ጀምራለች። የያሬድ ትኩረት ሁሉ ወደዚያ ሄደ። የአጎቱ ቁጣ፣ የራሱ የውድቀት ስሜት ለጊዜው ተዘነጉ። ትሏ ወደ ላይ መሳብ ጀመረች፣ ግን እግሯ መያዣ አጣ። የሚያዳልጠው የዛፉ ግንድ ከድቷት ተንሸራታ ወደ መሬት ወደቀች። ያሬድ በትዝብት ይመለከታል። ትሏ ግን ዳግም ጥረቷን ጀመረች። ከበፊቱ ትንሽ ከፍ አለች፣ ግን በድጋሚ ተንሸራታ ወደቀች። የያሬድ ልብ ለትሏ ማዘን ጀመረ። ይህች ትንሽ ፍጥረት ለምን ራሷን ታደክማለች? 4ኛ፣ 5ኛ፣ 6ኛ ጊዜ ትሏ ተስፋ አልቆረጠችም። ደጋግማ ሞከረች። እያንዳንዱ ውድቀትና እንደገና መጀመር ለያሬድ እንግዳ የሆነ ስሜት ይፈጥርበት ጀመር። ይህች ትንሽ ፍጥረት ይህንን ያህል ትጋት ከየት አመጣች? ይህንን ያህል ጽናት እንዴት ኖራት? በእያንዳንዱ ውድቀት የያሬድ ልብ የሚሰበር ይመስል ነበር። በ6ኛው ሙከራዋ ከከፍተኛ ጥረት በኋላ ከፍ አለች፣ ግን ፍሬዋ ጋር መድረስ አልቻለችም። የመጨረሻው አወዳደቋ ከበፊቱ በከፋ ሁኔታ
ተፈጠፈጠች። ያሬድ ትንፋሹን ዋጠ። አሁንስ ተስፋ ትቆርጣለች ሲል እያሰበ ሁሉንም ነገር ያበቃ በሚመስልበት በዚያች ቅጽበት ትሏ ለትንሽ ጊዜ ሳትንቀሳቀስ ከቆየች በኋላ እንደገና ሰውነቷን አነቃቃች። ያሬድ አይኑን ማመን አቃተው። ይህ 7ኛ ሙከራዋ ነው። ከመቼውም ጊዜ በላይ በዝግታና በከፍተኛ ጥንቃቄ እያንዳንዱን እንቅስቃሴዋን እየለካች ወደ ላይ መሳብ ጀመረች። የዛፉ ግንድ የሚያዳልጥ ፍሬው ሩቅ፣ የትሏ ጉልበት ያነሰ ነበር። ያሬድ ትንፋሹን ውጦ ይመለከታል። ቀስ በቀስ ትሏ ወደ ፍሬው ተጠጋች። የያሬድ አይኖች ፈጠጡ። እናም በመጨረሻ በዚያች ውጥረት በነገሰባት ሰዓት ትንሿ ትል ከ6 ውድቀቶች በኋላ በ7ኛው ሙከራዋ ያንን ጣፋጭ ፍሬ ደረሰችበት። በዚያች ቅጽበት በያሬድ ልብ ውስጥ የነበረው ሽንቁር ተጠገነ። የትሏ ትጋትና ተስፋ ያለ መቁረጥ መንፈስ እንደ መብረቅ መታው። አይኖቹ በእንባ ተሞሉ። ከዚህ ያነሰ መሆኑ ተሰምቶት ወደ ራሱ ተመለከተ። ፍርሃቱንና ተስፋ መቁረጡን አየ። ድምፁ እየተንቀጠቀጠ እንዲህ ሲል ተናገረ። ሰውነቴ ሆይ ይሄን ትል እያየህ እንዴት አትታገስም? ግርፋትን ለምን አትታገስም? የመምህርን ቁጣ ለምን አትችልም? መከራንስ ለምን አትቀበልም? ይህች ትል ከውጣ ወረድ በኋላ ከድካምና ከመውደቅ በኋላ ዓላማዋ ላይ ደረሰች። አንተ ግን በጥቂት መከራ ተስፋ ቆርጠ ከሸሸህ ከዚህ ትንሽ ፍጥረት እንኳን ያነስክ አይደለህምን? ቃላቱ እንደ ጅራፍ አቆሰሉት። የውርደትንና የቁጭት ስሜት ውስጡን አናወጠው። ከእንግዲህ መደበቅ የለም፣ ከእንግዲህ መሸሽ የለም። ያሬድ በቆራጥነት ከተቀመጠበት ተነሳ። የትሏ ትዕግስትና ጽናት አዲስ መንፈስ ዘራበት። ያ የቀድሞ ፍርሃት በቆራጥነት ተተካ። ወደ መምህሩ ወደ ጌዲዮን ተመልሶ ይቅርታ ለመጠየቅ ትምህርቱን ለመቀጠል ቆረጠ። ምንም ይምጣ ምንም ሊጋፈጠው ተዘጋጀ። እናም ወደ መምህሩ ተመልሶ በእንባ እየታጠበ አባቴ ሆይ ይቅር በለኝ፣ እንደ ቀድሞ አስተምረኝ አለ። ያን ጊዜ የተዘጋው የጥበብ በር ቀስ በቀስ መከፈት ጀመረለት። የአእምሮ መጋረጃዎቹ የተገፈፉ ይመስል ዕውቀት ወደ ውስጡ ፈሰሰ። ያሬድ በአዲስ መንፈስና በታደሰ ተስፋ ወደ አክሱም ተመልሶ ትምህርቱን ቀጠለ። የትሏ ትጋት ሲደክም ያበረታዋል። የቀድሞ የመማር ፍራቻ ጠፍቶ በዕውቀት ጥማት ተተክቷል። የያሬድ ጥረት በዚህ ብቻ አላበቃም። የመንፈሳዊ ሕይወት ጥማቱም ከቀን ወደ ቀን እየጨመረ መጣ። በየዕለቱ ወደ አክሱም ጽዮን ቤተ መቅደስ እየሄደ አምላኬ ሆይ የአእምሮዬን ዓይን አብራልኝ፣ የጌታዬ እናት እመቤቴ ሆይ የጥበብን መንገድ አምጪልኝ፣ የልቦኔን መጋረጃ ግለጭልኝ እያለ በእንባ ይጸልያል። ጸሎቱ ከልብ የመነጨ ልመናው ጥልቅ ነበር። እናም በአንድ አስደናቂ ቀን አእምሮ ወለል ብሎ ተከፈተ። 150 የዳዊት መዝሙራት፣ አስቸጋሪ የሚባሉትን የነቢያት መጻሕፍት፣ ምስጢራዊ የሆነውን ማህሌየ ማህሌን፣ የብሉያትንና የሐዲሳትን ጥልቅ ትርጓሜዎች ሁሉ በአንድ ጊዜ ተረዳቸው። ቃላቱ በፊቱ ወዲያውኑ ምስጢራቸው ተገለጠለት። ይህ ከሰው ልጅ የመረዳት አቅም በላይ የሆነ ነገር ነበር። ልቡ በአድናቆትና በፍርሃት ተመታ። ይህ ከየት የመጣ ዕውቀት ነው? ከየትስ የተገኘ መረዳት ነው? በዚያ ዘመን በምድረ ኢትዮጵያ እግዚአብሔር የሚመሰገንበት መንገድ የተለየ ነበር። ድምፁን ከፍ አድርጎ በዜማ ማወደስ የተለመደ አልነበረም። ምስጋናው በወርድ ንባብና በለሆሳስ ድምፅ ይከናወን ነበር። ነገር ግን ፈጣሪ በያሬድ አንደበት በአዲስና በከፍታ ሊመሰገን ወደደ። የሰው ልጅ ልብ በዜማ እንዲነቃ፣ መንፈሱ በምስጋና እንዲረሰርስ ፈለገ። ጊዜው ህዳር 5 ቀን 527 ዓመተ ምህረት ነው። ያሬድ በጸሎት ላይ ሳለ አንድ ያልተለመደ ነገር ተከሰተ። በውበታቸውና በግርማቸው ዓይን የሚማርኩ 3 ምስጢራዊ አዕዋፋት ወደ እሱ ሲወርዱ አየ። ከፊቱ ምድርን ሳይነኩ ቆሙ። ዝምታ ሰፈነ። የያሬድ ልብ በፍርሃትና በጉጉት ይመታል። ይህ ምን አይነት ታምር ነው? እነዚህ ፍጥረታትስ ከየት መጡ? ከዚያም አንደኛው አዕዋፍ በሰው አንደበት እንዲህ አለች፣ የተመሰገንክና የተባረክ ያሬድ ሆይ አንተን የተሸከመች ማህፀን የተመሰገነች ናት። አንተን ያጠቡ ጡቶችም የተባረኩ ናቸው። የያሬድ ጉልበቶች ተንቀጠቀጡ። እንዲህ ያለ ክብር፣ እንዲህ ያለ ምስጋና እሰማለሁ ብሎ አስቦ አያውቅም። በድንጋጤና በአድናቆት ተውጦ እናንተ በሰው አንደበት የምትናገሩ ክንፋችሁ እንደ መላእክት የሆነ ወፎች ከወዴት መጣችሁ? ሲል ድምፁ እየተንቀጠቀጠ ጠየቃቸው። ከ3 ወፎች አንደኛው እንዲህ ስትል መለሰችለት፣ ያሬድ ሆይ አትፍራ፣ ከኤዶም ገነት ወደ አንተ ተልከን ነው የመጣ ነው። የያሬድ ልብ በኃይል መምታቱን ቀጠለ። ከኤዶም ገነት? ይህ ምን ማለት ነው?
ወፏ ቀጠለች። የተላክነውም ከሰማያውያን መላእክት የማህሌትን ምስጢር ይዘን የዜማን ጥበብ ትማር ዘንድ ልንነግርህና ልንመራህ ነው። የማህሌት ምስጢር፣ የዜማ ጥበብ። ያሬድም አእምሮ ይህንን ሁሉ ለመረዳት ተቸገረ። ይህ ከእርሱ አቅም በላይ የሆነ ከሰው ልጅ ምናብ የራቀ ነገር ነው። ነገር ግን የአዕዋፋቱ ገጽታ፣ የድምፃቸው ግርማ፣ የቃላቸው ኃይል ይህ ሁሉ ከንቱ ህልም እንዳልሆነ አሳመነው። አንድ ታላቅ ነገር ሊፈጸም እንደሆነ፣ ሕይወቱ ከዚህ በኋላ እንደ ቀድሞ እንደማይሆን ተሰማው። ያቺ የልጅነት ፍርሃት፣ ያ የትምህርት ቤት ስቃይ፣ ያ የተስፋ መቁረጥ ጨለማ፣ ሁሉም ለዚህ ቀን እያዘጋጁት ነበር። ያሬድ ወደ አክሱም ጽዮን ወደዛች ጥንታዊት ቤተ መቅደስ በፍጥነት አመራ። ልክ ፀሐይ ሙሉ በሙሉ ስትወጣ በአውደ ምሕረቱ በሕዝቡ ፊት ለፊት ቆመ። ፊቱ በሰማያዊ ብርሃን እያበራ፣ ዓይኖቹ በሰማያዊ እሳት ይነዱ ነበር። ሕዝቡና ካህናቱ፣ የንጉሡ መኳንንት ሳይቀር በያሬድ ላይ ያልተለመደ ነገር አስተዋሉ። ያሬድ ድምፁን ከፍ አድርጎ ከዚህ በፊት በአክሱም ምድር ተሰምቶ በማያውቅ ዜማ ማዜም ጀመረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ቃላቱ እንደ ነጎድጓድ አስተጋቡ። ዓለም ሳይፈጠር ለነበረና ዓለምንም አሳልፎ ለዘላለም ለሚኖር ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንደነበረበት ለሙሴ አሳየው። በዚያች ቅጽበት ዓለም ዝም ያለች መሰለ። የነፋሱ ሽውታ ቆመ። የወፎች ዝማሬ ጸጥ አለ። ሁሉም ጆሮች፣ ሁሉም ልቦች ወደ ያሬድ ድምፅ፣ ወደዚያ ሰማያዊ ዜማ ተሳበ። በቤተ መቅደሱ ግድግዳዎች ብቻ ሳይሆን በአክሱም መንገዶች፣ በገበያ ቦታዎች፣ በቤቶች ውስጥ ሳይቀር አስተጋባ። ሰው፣ እንስሳ፣ አዕዋፍ ሳይቀር በዜማው ጣዕም ተማርከው እርሱ ወዳለበት ቦታ ተሰበሰቡ። ከዚህ በፊት እንዲህ ያለ ነገር ታይቶም ተሰምቶም አያውቅም። የዜማ ውበት ልብን የሚያቀልጥ፣ ነፍስን ከፍ የሚያደርግ ነበር። ያሬድ ለመጀመሪያ ጊዜ ይህንን ጣዕመ ዜማ ያሰማበት ቦታ እስከ ዛሬ ድረስ ሙራደ ቃል፣ የቃል መውረድ፣ የቃል መፍለቂያ እየተባለ ይጠራል። ይህችን ከሰማይ የተቀበላትን ዜማ ወደ 3 ዋና ዋና የዜማ አይነቶች ከፈለው። እነርሱም ግዕዝ፣ ዕዝል እንዲሁም አራራይ በመባል ይታወቃሉ። እነዚህ የዜማ አይነቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምልኮ ሥርዓት ውስጥ ሰፊና የማያቋርጥ አገልግሎት እየሰጡ ይገኛሉ። የዜማዎቹ ሦስትነት የሥላሴን ሦስትነት ያመለክታል። በአንድ አገልግሎት በአንድ ምስጋና መዋላቸው ደግሞ የሥላሴን አንድ አምላክነት ያሳያል። አንድ አካል፣ አንድ ፍቃድ፣ አንድ ክብር እንዳላቸው ያመለክታል። የያሬድ ዜማ የኢትዮጵያ ቤተክርስቲያን የልብ ትርታ፣ የነፍሷ እስትንፋስ ሆኖ ለዘመናት ቀጥሏል። የቅዱስ ያሬድ ዜማ በአክሱም ሰማይ ስር ሲያስተጋባ ሕዝቡና ካህናቱ፣ ንጉሡና መኳንንቱ በድንጋጤ በአድናቆት ተዋጡ። እንዲህ ያለ ጣዕም ያለው ዜማ ከዚህ በፊት ሰምተው አያውቁም። የያሬድ ድምፅ ከሰው ይልቅ የመላእክትን ድምፅ ይመስል ነበር። ይህ ዜማ በእርግጥ ከሰማይ የወረደ ነውን? ወይስ ያሬድ የራሱ ፈጠራ ይሁን ሲሉ ብዙዎች በልባቸው አሰቡ። ምልክት ሳናይ፣ ማረጋገጫ ሳናገኝ እንዴት ይህንን አዲስ የአምልኮ ሥርዓት እንደ እውነት እንቀበላለን? የጥርጣሬ ጥላ በአክሱም ከተማ ላይ ያብብ ጀመር። ያሬድ ምንም እንኳን የዜማው ምንጭ ከየት እንደሆነ ቢያውቅም የሕዝቡን ጥርጣሬ ተረድቷል። የሰው ልጅ ማስረጃ ይፈልጋል። የሚታይ የሚዳሰስ ምልክት ይሻል። ንጉሡ ገብረ መስቀልም የሕዝቡን የልብ መብሰልሰልና የሊቃውንቱን ጥያቄ ሰማ። በዜማውን በጣም ቢማረክም የዜማውን መለኮታዊነት ለማረጋገጥና የሕዝቡን ልብ ለማረጋጋት አንድ ነገር ማድረግ እንዳለበት አሰበ። የዚህ የዜማ ምንጭ እግዚአብሔር ከሆነ እሱ ራሱ ምልክትን ይሰጠን ዘንድ ከታኅሳስ 1 ቀን ጀምሮ የአክሱም ሕዝብ በሙሉ ሱባኤ እንዲይዝ በጾምና በጸሎት እንዲተጋ አወጀ። ሕዝቡም የንጉሡን ትእዛዝ ተቀብሎ ከሰኞ ዕለት ጀምሮ እስከ እሁድ ድረስ ሱባኤና ምህላ ያዘ። በየቀኑ ማለዳና ምሽት የአክሱም ጽዮን ማርያም ቤተክርስቲያንን እየዞሩ 400 ጊዜ እግዚኦ መሐረነ ክርስቶስ፣ 41 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እያሉ ተማጸኑ።
ጸሎታቸው ከልብ የመነጨ ልመናቸውም ጥልቅ ነበር። አምላካችን ሆይ እውነቱን ግለጽልን፣ የዚህን ዜማ ምስጢር አሳውቀን፣ ልባችንን ከጥርጣሬ አጽዳ እያሉ ጸለዩ። ሁሉም ሰው በአንድ ልብ የሰማይን ምላሽ ይጠባበቅ ነበር። ቀናት አለፉ። ሰኞ፣ ማክሰኞ፣ የሱባኤውን ቀናት እየተቆጠሩ የሕዝቡ ጉጉትና ውጥረት እየጨመረ ሄደ። በመጨረሻም የሱባኤው 7ኛ ቀን እሁድ ደረሰች። ሕዝቡ እንደተለመደው በማለዳ ተነስቶ ምህላውን ቀጠለ። ጸሎታቸው ከመቼውም ጊዜ በላይ የጠነከረ፣ ልመናቸውም ከመቼውም ጊዜ በላይ ጥልቅ ነበር። ምህላውን ጨርሰው አቡነ ዘበሰማያት ብለው ሲያሳርጉ ድንገት አንድ አስደናቂ ልብን በድንጋጤና በፍርሃት የሚያናውጥ ታምር በምድረ አክሱም በአክሱም ጽዮን ቤተክርስቲያን ተከሰተ። ከሰማይ ደማቅ ብርሃን ወረደ። የአክሱም ጽዮን ማርያም ቤተክርስቲያን ጉልላት በዚያ ብርሃን ተጥለቀለቀች። ሕዝቡ ሁሉ በድንጋጤ አይኖቻቸውን ወደ ሰማይ አነሱ። አንድ የማይታመን ትዕይንትን ተመለከቱ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ እንደተሰቀለ ሆኖ በዚያች ቤተክርስቲያን ጉልላት ላይ በሕዝቡ ሁሉ ፊት ተገለጠ። የመስቀሉ ስቃይ፣ የፊቱ ርኅራሄ፣ የቁስሎቹ ደም ሁሉም በግልጽ ይታዩ ነበር። የሕዝቡን ልብ በፍርሃትና በአድናቆት ተመታ። አንዳንዶች በድንጋጤ ወደ መሬት ወደቁ። አንዳንዶች በእንባ ታጠቡ። አምላኬ አምላኬ እያሉ ጮኹ። ሌሎች በዝምታና በተመስጦ ያንን ሰማያዊ ራእይ ተመለከቱ። በዚያች ቅጽበት ቅዱስ ያሬድ በመንፈስ ተቃኝቶ ድምፁን ከፍ አድርጎ በዚያ ልብን በሚሰብርና በሚያራራ ዜማ እንደ ማዜም ጀመረ። በነቢያት ትንቢት የተነገረለትና በመስቀሉ ላይ የተቸነከረው ጌታ መላእክትና የመላእክት አለቃዎች አመስግኑት፣ እኛም ስለሱ መድኃኒት እንደሆነ እንናገራለን። የዜማው ቃላት ከሰማያዊ ራእይ ጋር ተዋህደው የሰዎችን ልብ ተቆጣጠሩ። በተገለጠው ታላቅ ምስክርነት ጥርጣሬ ሁሉ ተወገደ። የቅዱሱ ያሬድ ዜማ ከሰው ጥበብ ሳይሆን ከእግዚአብሔር ዘንድ የተሰጠ ሰማያዊ ስጦታ መሆኑ ታመነ። ከዚያች ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መደበኛ መገልገያ ሆነ። የሰማይ ማኅተም አርፎበታልና ከዚህ በኋላ የቅዱስ ያሬድ ዝና በአክሱም ምድር ተሰራፋ። ዜማው የዕለት ተዕለት የአምልኮ አካል ሆነ። ንጉሥ አፄ ገብረ መስቀል ከነሰራዊቶቻቸው ከነንግስቲቱ ደንገጡሮቻቸው፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱ ቅዱስ ያሬድ ሙራደ ቃል በተባለ ቦታ ሆኖ ድምፁን ከፍ አድርጎ ሲያዜም በልባቸው ተመስጦ እየቀለጠ ያዳምጡታል። ቃላቱ ብቻ ሳይሆኑ የዜማው ኃይልም ሰዎችን ወደ ሌላ ዓለም አድርሶ ይመልስ ነበር። በተለይ ንጉሥ ገብረ መስቀል ለቅዱስ ያሬድ ዜማ ልዩ ፍቅርና አክብሮት ነበረው። ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማ ያንን ሰማያዊ ማህሌት ሲያቀርብ ንጉሡ ፊት ቆሞ አይኖቹን በያሬድ ላይ ተተክለው መንፈሱ በዜማው ውቅያኖስ ውስጥ ይዋኝ ነበር። እያንዳንዱ የድምፅ ሞገድ በንጉሡ ልብ ውስጥ ልዩ ስሜትን ይፈጥራል። አንድ ቀን ቅዱስ ያሬድ እንደተለመደው በታላቅ ተመስጦ በዚያ ልብን በሚሰብር የዕዝል ዜማ የጌታን ፍቅርና መከራ እያወሳ ሲያዜም ንጉሥ ገብረ መስቀል ከፊቱ ቆሞ አይኖቹ ያሬድ ላይ እንደተተከሉ በዜማው ጣዕም ተመስጦ በእጁ የያዘው የብረት ዘንግ ሳይታወቀው ከእጁ እየወረደ ነበር። አእምሮ ሁሉ በዜማው ተይዟል። በዙሪያው የሚሆነውን ነገር አላስተዋለም። ቅዱስ ያሬድ አይኖቹን ወደ ሰማይ እንደተተከሉ ድምፁ እንደ መላእክት ሲንቆረቆር ከዚህ ምድር በላይ በሆነ ዓለም ውስጥ ገብቷል። ሁለቱም በዚያች ቅጽበት በዜማው ኃይል የተመስጦ ጥግ ደረሱ። ንጉሡ በዜማው እየተገፋ በልቡ እንደሱ መዘመር ነበር እያለ በታላቅ ተመስጦ ተውጦ ሳይታወቀው በእጁ የያዘውን የብረት ዘንግ ወደ ታች ወጋው። ያ የወርቅ ጫፍ ያለው የብረት ዘንግ የቅዱስ ያሬድን ቀኝ እግር ከቁርጭምጭሚቱ በላይ ክፉኛ ቆሰለው። ነገር ግን ሁለቱም በዚያ የተመሰጡ ዓለም ውስጥ ስለነበሩ የሆነውን ነገር አላስተዋሉም። ቅዱስ ያሬድም ዜማውን አላቋረጠም። ድምፁ አልተለወጠም። ፊቱ ላይ ምንም የህመም ምልክት አይታይም። ንጉሡም ዘንጉ ያሬድን እግር እንደወጋው አላወቀም። በመጨረሻም ዜማው አለቀ። ቅዱስ ያሬድ ከሰማያዊ ዓለም ወደ ምድር ተመለሰ። ንጉሡም ከጣፋጭ ህልም እንደነቃ ሰው በቀስታ ወደ ራሱ ተመለሰ። በዚያች ቅጽበት ነበር ሁለቱም የሆነውን ነገር ያስተዋሉት። ንጉሡ አይኑን በድንገት እጁ ላይ ባለው ዘንግ ላይ ሲያርፍ የዘንጉ ጫፍ በደም እንደተነከረ አየ። በፍጥነት ወደ ያሬድ እግር ሲመለከት ልቡ በድንጋጤ ቆመ። የብረት ዘንጉ ያሬድን እግር ሰንጥቆት ገብቷል። ከቁስሉ ደም እንደ ጅረት እየፈሰሰ መሬቱን አርሶታል። የያሬድ ነጭ ልብስም በደም ተለውሷል። ንጉሡ አፄ ገብረ መስቀል በሐዘንና በጸጸት ተውጦ የያሬድን እግር እየተመለከተ ደምን አፍስሻለሁና የምትሻውን ሁሉ ጠይቀኝ እሰጥሃለሁ ሲል በለቅሶ ተናገረ።
የንጉሱ ልብ በሐዘን ተሰብሯል። የቅዱሱ ሰው ደም በእጁ ሲፈስ ማየቱ ከባድ የጥፋተኝነት ስሜት ፈጥሮበታል። የመንግስቱን ግማሽ እንኳን ቢጠይቀው ያለምንም ማንገራገር ሊሰጠው ዝግጁ ነበር። ቅዱስ ያሬድ ግን በዚያ ከባድ የህመም ስሜት ውስጥ ሆኖ ፊቱ የሰላም ብርሃን ይታያል። የንጉሱን ጥልቅ ሐዘንና ጭንቀት ሲያይ በየዋህነትና በርህራሄ የተመለከተው የንጉሱን የተሰበረ ልብ ለማጽናናት ፈልጎ ለቅጽበት ዝም አለ። በቤተ መንግስት ውስጥ የነበረው ህዝብ በሙሉ ትንፋሹን ውጦ ያሬድን መልስ ይጠባበቅ ነበር። ምን ይሆን የሚጠይቀው? ወርቅ፣ ብር፣ መሬት፣ ስልጣን ወይስ ሌላ? ከዚያም ቅዱስ ያሬድ ድምፁ ለስላሳና የተረጋጋ ሆኖ እንዲህ ሲል ተናገረ። ንጉሥ ሆይ ልብህ አይዘን። ይህ የሆነው በፈጣሪ ፍቃድ ነው እንጂ አንተ አላወቅም። እኔ ምንም አልተሰማኝም። በዜማው ተመስጬ ነበርና የምለምንህም አንድ ነገር ብቻ ነው። እርሱም እስካሁን እግዚአብሔር በፈቀደልኝ መጠን በዚች ከተማ ከእርሶ ጋር ቆይቻለሁ። የሰማይንም ዜማ ለህዝቡ አድርሻለሁ። ብፁዕ ደቀ መዛሙርትንም አፍርቻለሁ። ይህንን ሰማያዊ ጥበብ የሚያስቀጥሉ ይህንን የዜማ ችቦ የሚያቀጣጥሉ ተተኪዎችን አዘጋጅቻለሁ። አሁን ግን ያሬድ ድምፁ በትንሹ እየተቀየረ ከእንግዲህ በኋላ የቀረኝ ዘመን ከዚህ ዓለም ግርግር ርቄ በጸሎትና በብትህና ወጥቼ በብቸኝነት ፈጣሪን ማገልገል ማሳለፍ እሻለሁ። ስለዚህም ክቡርነቱ ከዚህ ከተማ ወጥቼ ወደ ምድረ በዳ ተራሮች ሄጄ በምናኔ እንድኖር እንዲፈቅዱልኝ እለምኖታለሁ። የንጉሱ ልብ ይህን ሲሰማ የበለጠ አዘነ። ያሬድን ማጣት፣ ያንን ሰማያዊ ድምፅ፣ ያንን የቅድስና መዓዛ ካጠገቡ አለማግኘት ከባድ ነገር ነው። ግን ለያሬድ የገባውን ቃል ማክበር ነበረበት። ደምህን አፍስሻለሁና የምትሻውን ሁሉ እሰጥሃለሁ ብሎታል። እናም ቃል በገባው መሰረት ፈቀደለት። ፈቃድህ ይሁን አባቴ አለ ንጉሱ። ጉሮሮ በሐዘን ታንቆ ምንም እንኳን ልቡ ቢቃወምም የገባሁትን ቃል አከብራለሁ። ነገር ግን የትም ብትሆን ጸሎትና ጸሎትህ ከኛ ጋር ይሁን። ቅዱስ ያሬድም ንጉሱና ህዝቡን ባረከ። ከዚያም ያቺ የከበረች የአክሱም ከተማ የዜማ መፍለቂያ ያቺ የህይወቱ ክፍል የነበረችውን ምድር ትቶ ጉዞውን ወደ ደቡብ አቅጣጫ ወደ ሰሜን ተራሮች አደረገ። በዚያም ዛሬ በስሙ የታነጸው ቤተክርስቲያን ባለበት ቦታ ላይ በአንዲት ትንሽ ዋሻ ውስጥ በምናኔ ተወስኖ ፈጣሪውን በብትህና እያገለገለ ኖረ። ቀናቶቹ በጸሎት ሌሊቶቹ ደግሞ በማህሌት የተሞሉ ነበሩ። ከሰው ጋር ሳይሆን ከመላእክት ጋር ይነጋገራል። የዱር አራዊት ወዳጆቹ የተራራው ነፋስ የዜማው አጃቢ ሆነ። ብዙ ዓመታትን በዚያ ተራራ ላይ ካሳለፈ በኋላ በጸለምት ዋሻ ግንቦት 11 ቀን 571 ዓመተ ምህረት ቅዱስ ያሬድ ከዚህ ዓለም ተሰወረ። ወዴት እንደገባ እንዴት እንደተሰወረ ማንም አያውቅም። አንዳንዶች በሕይወት እንዳለ ወደ ሰማይ እንደተነጠቀ ይናገራሉ። ሌሎች ደግሞ ስጋው በዚያች ዋሻ ውስጥ ተሰውሮ ነፍሱ ግን ወደ ዘላለም ማህሌት እንደሄደች ያምናሉ። ምንም ይሁን ምን አንድ ነገር ግን እርግጥ ነው። ቅዱስ ያሬድ የሰጠው ዜማ፣ ያ ሰማያዊ ስጦታ ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሕያው ሆኖ ይኖራል። ስጋው ቢሰወርም መንፈሱ ይናገራል። የልዑል እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ተራዳይነት፣ የቅዱስ ያሬድ አማላጅነት አይለየን። ሰላም ከሁላችን ጋር ይሁን። አሜን።